ስዕላይ በራእይ በማስታወሻ ደብተሬ ላይ ስሙን በትልቅ ጻፍኩ። በሻዕቢያ ውስጥ ትልቅ ስም ነበር። በደቡብ ኤርትራ የተዋጋው አብዮታዊ ሰራዊታችን ዝናውን ያውቃል። ጀግና ተዋጊ፣ አዋጊና ጥሩ ስትራቴጂስት ነው እየተባለ በሰፊው ይወራለታል። መቼም ጠላትም ቢሆን ጀግና ይከበራል። በእውነትም ሻዕቢያ ተፍረክርካለች፣ አልቆላታል። የእሱ በአሁኑ ጊዜ እጁን መስጠት የውስጥ ደጋፊዎቻቸውን ተስፋ ያስቆርጣል፣ ቅስማቸውንም ይሰብራል አልኩ። እንዴት እንደምጠቀምበት ካሁኑ ታየ። ሳይደግስ አይጣላም። ጥሩ ዕድል። የማቀርብለትን ጥያቄዎች በሐሳቤ እደረድር ጀመሩ። የድርጅታዊ መዋቅሩ ገለጣ ቀጥሏል። የመዋቅር ገለጣ መቼም ያሰለቻል። በግማሽ ልብ ነበር የማዳምጠው። ስለ ሰለቸው ብቻ አይደለም፣ ደክሞኝ ነበር። የረጅም ስብሰባ ችግር ይሄው ነው፣ ያደክማል። ቀስ ብሎ አእምሮ ያበልዛል። የመጨረሻው ውጤቱ እያነሰ የሚሄድ ገቢ። ደግሞ ርቦኝ ነበር። አፌ ኩበት ኩበት ማለት ጀምሯል። ደግነቱ ገለጣው ተገባዷል። የመጨረሻው ሳይሆን አልቀረም። የኢኮኖሚ ልማት ዘመቻና ዕቅድ መምሪያ ላይ ነበር። በምርት አገልግሎት ስር የግብርና፣ የመንግሥት እርሻ፣ የኢንዱስትሪ፣ የሀገር ውስጥ ንግድ፣ የኃይል ምንጭና የውሃ ሥራ ግብረ ኃይሎች፣ በድጋፍ ሰጪ አገልግሎት ስር የሠራተኛና ማኅበራዊ ጉዳይ፣ የመልሶ ማቋቋም፣ የጤና፣ የኮንስትራክሽን፣ የትራንስፖርትና የከተማ ልማት ግብረ ኃይሎች 12 ሐዋርያት። የኢኮኖሚ መምሪያውን ኃላፊ መጽሐፈ ዳንኤልን በዐይኔ ሰረቅ አድርጌ አየሁት። ስጋት አድሮበት ሆዱን ያክ ነበር። የሚያስበው ነገር ተሰማኝ። ምናልባት የተወለደበትን ቀን ነበር የሚረግመው። ምሽት አብጽላል ሰሜናዊ ኮከብ ጨልሟል። ከስብሰባው ስንወጣ ሁሉም የተኮራረፈ ይመስላል። እያዛጋ በየአቅጣጫው ተበተነ። ጭንቅላቴ እንዳረጀ ሞተር ሲጮህ ይሰማኛል። ወደ ማረፊያ ቤቴ ሄጄ በቀዝቃዛ ውሃ ገላዬን ከታጠብኩ በኋላ ጎኔን አልጋ ከማስነካት ሌላ የሚታየኝ ነገር አልነበረም። ጠረኔ ሁሉ አስጠላኝ። ሸቷል ሰውነቴ። ይነፍስ የነበረው ቀዝቃዛ አየር ትንሽ መንፈሴን አደሰው። ጨረቃ የማትታይበት ምሽት ነው። ሰሜናዊ ኮከብ ከጠራው ሰማይ ላይ ፈርጥ መስላ ትታያለች። ግዙፍ ጥቁር ጥላዎች መስለው በቆሙት ዘንባባዎች ውስጥ አጮልቄ ነበር ያየኋት። ወደ መኪናዬ ልገባ ስል ሰለሞን በትረ ጊዮርጊስ ጠራኝ። ወዴት ልትሄድ ነው አለኝ። ከዚህ ማራቶን ስብሰባ በኋላ ወዴት መሄድ ይመስልሃል? ቀጥታ ወደ መጠለያ ጣቢያ ነው። ደክሞኛል አልኩት። አይ እናንተ ጋዜጠኞች አለና ሳቀ። ምን አጠፋ አልኩት። መጠለያ ጣቢያ አልከው? ምግቡን ደግሞ ምን ልትሉት ይሆን? ምግብ ለስራ። እንደገና ከአንጀቱ ሳቀና በል አሁን ቤት አብረን እንሂድ አለኝ። ሌላ ጊዜ፣ አሁን በእውነት ደክሞኛል አልኩት። ኖ አለ። ይህ አሁን የመጣውን ወደው ገብ እንድትገናኘው ነው። እኔም ላገኘው እፈልጋለሁ። ለስራችን በጣም ይጠቅማል። ጥሩ እስኪም አለኝ። ጋዜጠኞች መቼም ይቺችን አጠሉ። ወሬና አረቄ ትወዳላችሁ። እዚህ ላይ ጥሩ አልኩት። ሳስበው እውነትም ጥሩ መጠጥ አሰኝቶኝ ነበር። ጉሮሮዬ ድርቅ እንደመታው መሬት የተሰነጣጠቀ ያህል ሆኖ ይሰማኛል። ያንን ዝነኛ ወንበዴ ለማየትም ፈለጉ። ድካሜ ባንዴ ለቀቀኝ። ሌላስ ምን ይወዳሉ ይባላል ብዬ ጠየቅኩት። ሴት ብሎ ሳቀና ቀጥሎ ምግብ ላይ ግን ሰነፎች ናችሁ ይላሉ። ግን የዜና አቀራረባችሁ ደስ አይለኝም አለ። ለምን? ሰው አይሸትም፣ ደረቅ ነው። ሶሻሊዝም ስለ ስታቲስቲክስ አይደለም። መነሻውም ሆነ መድረሻው ሰው ነው። በይህን ያህል ምርት አደገ፣ ይህን ያህል መሬት ታረሰ፣ ይህን ያህል ሰዎች ተደራጁ፣ ይህን ያህል ሰዎች ከማይምነት ተላቀቁ ወዘተ። አሃዝ ብቻ ነው። እርግጥ ጋዜጠኞች ሬኮርድ መያዝ ይገባቸዋል። ግን ሬኮርድ ለማሳየት ስትሉ ሰው ትረሳላችሁ፣ ደመ ቀዝቃዛዊ ትሆናላችሁ። የምታቀርቡት ዜና ሁሉ ሰው መሽተት አለበት። ደግሞም የምታካሂዱት ቅስቀሳ ሁሉ የአጠቃላይነት ባህሪ ያጠቀዋል። አሰልቺ ነው። ከሐቅ መነሳት አለባችሁ። ሐቅ ማለት ደግሞ ፋክት ነው። ግባና እንሂድ። የምናቀርበው ዜና ሁሉ ሰው እንዲሸት ከተፈለገ በሰው ልጅ ላይ እምነት ያላቸው
በሙያው የሰለጠኑ ጋዜጠኞች በብዛት ያስፈልጉናል ብዬው ወደ መኪናው ገባሁ። ከዓይኔ የቀደሙ ሁለት ወጣት አንጋቾች ከመኪና ኋላ ተቀምጠዋል። ሌሎች አንጋቾች ሞልቶ የያዘ ሌላ አጃቢ መኪና አስነስቶ ከኋላ ይጠብቃል። ገና ከመግባቴ መኪናዋ በረረች። ፍጥነት አይጣል ነው። ትንፋሼን ውጬ ያዙ። በአረንጓዴ፣ ቢጫ፣ ቀይ መብራቶች፣ ቀይ ኮከቦችና ቅስቶች ያሸበረቀው ኮምቤሽታቶ የቻይና ከተማ መስሏል። ቀይ መብራቶች እየጣስን ነበር የምንበረው። ከመኪና አደጋ ይሰውረን እንጂ የጠላት ጥይትስ አያገኘንም ነበር። በዚያ ፍጥነት ስንበር ቀጠልኩና ተጨባጭ ነገር ላይ የተመሰረተ ፕሮፓጋንዳና ቅስቀሳ እንዲካሄድ ከተፈለገ የአሰራር ቅንብር ያስፈልጋል። እኛ ጠንቋይ አንቀልብም። ኢንፎርሜሽን ሊኖረን ይገባል። ኢንፎርሜሽን ሊገኝ የሚችለው ደግሞ ከህዝብ ደህንነት፣ ከወታደራዊ ክፍሎች፣ ከውጭ ጉዳይና ከመሳሰሉት ነው። በቂ መረጃ ሊገኝ የሚችልበት መንገድ ሳይቀይስና የአሰራር ቅንብር ሳይፈጠር አጠቃላይ ቅስቀሳ ነው የምታካሂዱት ማለት ስራውን አያቃና። ከሚሰራው ዳር ቆሞ የሚተቸው ክፍል ይበዛል አልኩት። ጥሩ ሐሳብ ነው፣ አሁን እናደርገዋለን። አሁን አልደከመህም አልኩት ገርሞኝ። አርፎ ውሎ ገና የተነሳ ይመስላል። የኃይሉ ምንጭ ምን እንደሆነ ሚስጥር ይሆንብኛል ሳየው። ምን ይደረግ ብለህ ነው? የኤርትራ ችግር ሁለተኛ ተፈጥሮ ይሆናል። ከኤርትራ ችግር ጋር ስኖር ይሄውና 10 ዓመት አልፎኛል። ከአብዮቱ በፊት ለ7 ዓመት ተኩል በዚህ ክፍለ ሀገር የኦፕሬሽን አዛዥ እንደነበርኩ ታውቃለህ። አሁን ደግሞ በዚህ ፖለቲካ ስራ 3 ዓመት ሊሆነኝ ነው በማለት መኪናዋን እንደ እብድ እያበረረ በረጅሙ ከተነፈሰ በኋላ አሁን ግን በእውነት ስለ ኤርትራ ችግርና መፍትሄ ማሰብና መጨነቅ ሰልችቶኛል፣ አንገቴ ድረስ ደርሶ እያንገፈገፈኝ ነው አለኝ። ብሔራዊ ጎዳናን አልፈን በአብዮት አደባባይ ወደ ላይ ከተጓዝን በኋላ አዲስ ዓለም ወይም ገዛ ባንዳ ማይጃጃ ደርሰን ነበር። መንገዱን ቀጠለ። በኒያላ ሆቴል አድርገን ወደ አውሮፕላን ማረፊያ የሚወስደውን መንገድ ተያያዝ ነው። ዛፉ፣ ቤቱ፣ መንገዱም እንደ ጥላ ውልብ እያለ ይጠፋል። አይዞ፣ አሁን የችግሩ መፍትሄ እየተቃረበ ነው አልኩት። ሳይገድለኝ በፊት ቢሆን ጥሩ ነው። ችግርና መፍትሄ ከማሰላሰል ተገላግዬ እፎይ ብዬ የማርፍበት ጊዜ ናፍቀኛል። አረጀው መሰለኝ። 42 ዓመት ሆኖኛል። በዚህ ፈጣን አብዮት 42 ዓመት የሆነው ሰው ልብ እንዲህ አይነቱን ሩጫ ይችላል ብለህ ነው አለና ሳቀ። የምጸት ሳቅ ነበር። እኔም ወደዛው ገደማ ነኝ አልኩት። አግብተሃል? ይጮኛልኝ። ጥሩ ነው፣ ሰርግ ታበላናለህ። ይሄ ዘመቻ ባይመጣ ኖሮ በቅርቡ ላገባ ነበር። አትስጋ፣ ዘመቻው ቶሎ ያልቃል በዘዴና በጥበብ ከያዝ ነው። ግን ምን አልኩት። ነገሮችን በእርጋታና በዘዴ መያዝ አለብን ብሎ በመጣበት መንገድ ወደ ኋላ መመለስ ጀመረ። ወደ ክሮች ሮሳ ወይም ቀይ መስቀል ሲኒማ ቤት የሚወስደው መንገድ ከታጠፈ በኋላ በዚህ ክፍለ ሀገር ቋሚ ሽብር እንዲኖር የሚፈልጉ ሰዎች አሉ። በዚህ ሰሜናዊ አካባቢ ላለፉት 400 ዘመናት ጦርነት ያልተካሄደበት ጊዜ የለም እና ይህ ሁኔታ ብዙ ሰዎችን አድርባዮችና ተጠራጣሪዎች አድርጓቸዋል። አሁንም በዘመቻው ለመጠቀም አሰፍስፈው የሚጠብቁ አይጠፉም። ለዚህ ነው ረጋ ማለት አለብን የምለው። የዚህ ሀገር ችግር ውስብስብ ነው እና ደግሞ ከመሃል ሀገር የመጡ አንዳንድ ሰዎች ስልቻ ሙሉ መፍትሄ ይዘው የመጡ ስለሚመስላቸው የባሰ ችግር በመፍጠር ነገሩን ይበልጥ ውስብስብ ያደርጉታል። ሌላ ችግር እንዳንፈጥር ነው የምሰጋው። የታሪክ ሽሚያ ደግ አይደለም። ቤት ደርሰናል አለኝ። የውጭው በር ክፍት ሆኖ ነበር የሚጠብቀው። ወታደሮች በሩ ላይ ቆመዋል። በመጣበት ፍጥነት ሽው ብለው ገባ። ትልቅ ግቢ ነው። በመብራት ነዶ ፀሐይ መስሏል። ዙሪያ ጥምጥም ነው ያመጣው አለኝ። ረዥም መንገድ ነው፣ ንፋስ እንድንቀበል ብዬ ነው አለኝ። ቀዝቃዛውን አየር ተነፈስኩ። ግቢው በአበባዎች ተክል ተሞልቶ ይታያል። በጥሩ እንክብካቤ የተያዘ አትክልት ነው። አበባዎች ትወዳለህ መሰለኝ። አበባ መትከልና መኮትኮት ሆቤ ነው። አንዳንዴ ትንሽ ፋታ አግኝቼ መካከላቸው ቁጭ ስል ደስ ይለኛል አለኝ አበባዎቹን እየተመለከተ። ሌላስ? ሌላው ሆቤ ይግረምህና ወጥ መስራት ነው። አምሽቼ ከስራ ስመለስ የሌሊት ልብሴን ለብሼ ወጥ መስራት
ለምን እንደሆነ እንጃ ያዝናናኛል። ቆይ አንድ ቀን ሰርቻ ብልሃለሁ አለኝ። ተስፋ አደርጋለሁ። የዚህ ሀገር ምግብ ያለ ፓስታ የለም። ኦ አልኩት። አዎ በፓስታ ማን ብሏቸው፣ ጎበዝ ናቸው። ሽሯቸውን በጣም ጥሩ። ቀይ ወጥና ዶሮ ወጥ ላይ ግን አይረቡም። ቲማቲም ባናቱ ላይ ይጨምራሉ። ደግሞ ከቅቤ ዘይት ነው የሚመርጡት። ዶሮ በዘይት ይታያል። በወጥስ እኔ እበልጣቸዋለሁ ታያለህ አለኝ። ተያይዘን ወደ ቤት ገባን።